ሰላም ሰላም እንዴት ናችሁ? ውድ የሀሌታ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ሀሌታ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በየዕለቱ የምንለቃቸው መሰረታዊ ትምህርቶች ታገኛላችሁ። በተጨማሪም ከኛ ጋር በግልም ሆነ በጋራ መማር የምትፈልጉ ታች ባስቀመጥነው ስልክ በዋትሳፕ በቴሌግራም በኢሞና ሌሎችም የሶሻል ሚዲያ አማራጮች ይደውሉ። አማርኛ፣ እንግሊዝኛ፣ ማትስ እና ሌሎችንም የትምህርት አይነቶች በአጭር ጊዜ መጻፍና ማንበብ ትችላላችሁ ማለት ነው። ዛሬ ደግሞ ቀላልና አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። ተከታተሉኝ ወደ ትምህርታችን። ዛሬ የምናያቸው በየቀኑ የምንጽፋቸውና የምናወራቸው ቀላል የአማርኛ ቃላቶችን እንዴት በእንግሊዝኛ እንጽፋለን የሚለውን ነው። ተከታተሉኝ። አሁን እያንዳንዱ የእንግሊዝኛ ሌተር የትኛውን የአማርኛ ፊደል ይወስዳል የሚለውን ባለፈው አንድ ባንድ አይተናል ማለት ነው። እስኪ አንድ ባንድ እናያቸው። ኤንዩ ኑ፣ አርኦ ሮ፣ ኑሮ፣ ኑሮ እንዴት፣ ኤንኢ ነ፣ ደብሊው ነው። ኑሮ እንዴት ነው። ኑሮ እንዴት ነው። አሪፍ ነው። ኤ ማንን ትወስዳለች? አ፣ አር አይ፣ ሪ፣ ኤፍ፣ አሪፍ ነው። ኤንኢ ነ፣ ደብሊው አሪፍ ነው። አሪፍ ነው። ኑሮ እንዴት ነው? አሪፍ ነው። ጉዞ እንዴት ነበር? ጅየው ጉ፣ ዜድኦ ዞ፣ ኢ ኤ ኤን ን፣ ዲኢ ዴ፣ ቲ ት። ጉዞ እንዴት። ኤንኢ ነ፣ ቢኢ በ፣ አር ር ነበር። ጉዞ እንዴት ነበር። ጉዞ እንዴት ነበር። ጉዞ እንዴት ነበር። አሪፍ ነበር። ጉዞ እንዴት ነበር። አሪፍ ነበር። ኤ አ አር አይ ሪ ኤፍ አሪፍ ኤንኢ ነ ቢኢ በ አር ር አሪፍ ነበር። ጉዞ እንዴት ነበር። አሪፍ ነበር። ከየት ነው። ከየት ነው። ኬኢ ከይ ዋኢ የት ቲ ት በአንድ ላይ ከየት። ኤንኢ ነ ደብሊው ነው። ከየት ነው። ከየት ነው። ምን አዲስ አለ። ኤምኤን ም፣ ኤ አ ዲ አይ ዲ ኤስ ስ ምን አዲስ። ኤ አ ኤል ኢ ለ ምን አዲስ አለ። ምን አዲስ አለ። ምን አዲስ አለ። እንዴት ነሽ። ኢ እ ኤን ን ዲኢ ዴ ቲ ት እንዴት። ኤንኢ ነ ኤስኤች ሽ እንዴት ነሽ። እንዴት ነሽ። ደህና ነኝ። እንዴት ነሽ። ደህና ነኝ። ዲኢ ደ ኤንኤ ና ኤንኢ ነ ጂኤን ኝ ደህና ነኝ። እንዴት ነሽ። ደህና ነኝ። ደህና ነኝ። እንዴት አደርክ። እንዴት አደርክ። እንዴት አደርክ። ኢ እ ኤን ን ዲኢ ዴ ቲ ት እንዴት። ኤ አ ዲኤ ደ አር ር ኬ ክ አደርክ። እንዴት አደርክ። ከዛ ለሴት ሲሆን ደግሞ እንዴት አደርሽ። እንዴት አደርክ ነበር። እንዴት አደርሽ ሲሆን ኤስኤች ይሆናል ማለት ነው። አደርሽ ጾታ ሲቀየር ለሴት ሲሆን ደግሞ አደርሽ። እንዴት
አደርሽ። ኢ እ ኤን ን ዲ ኢ ዴ ቲ ት እንዴት አደረሽ እንዴት አደርሽ። ለሴት ሲሆን ሽ ይሆናል። እንዴት አደርሽ እንዴት አደራችሁ። ይሄ ደግሞ ለብዙ ሲሆን እንዴት አደራችሁ እንዴት አደራችሁ አደራችሁ እንዴት አደራችሁ። ብዙ ሲሆን ለብዙ ሰው እንዴት አደራችሁ። ለወንድ እንዴት አደርክ። ለሴት ሲሆን ደግሞ ሺ ይሆናል። እንዴት አደርሽ። በጋራ ለብዙ ሰው ደግሞ እንዴት አደራችሁ። ከዛ እንዴት ዋልሽ። እንዴት እንዴት ዋልሽ እንዴት ዋልሽ እንዴት ዋልሽ። እንደዚህ በየቀኑ የምንጽፋቸውን ወይም የምናወራቸውን ቀላል የአማርኛ መግባቢያ ቃላቶች በእንግሊዘኛ እንዴት መጻፍና ማንበብ እንችላለን የሚለውን እንደዚህ በቀላሉ ማየት እንችላለን ማለት ነው። አማርኛን በእንግሊዘኛ መጻፍና ማንበብ የምትቸገሩ ቤተሰቦች ቪዲዮውን ደጋግማችሁ በማየት ወይም ታች ባስቀመጥነው ስልክ በተለያዩ የሶሻል ሚዲያ አማራጮች በመደወል አማርኛን በእንግሊዘኛ በቀላሉ እንዴት መጻፍና ማወቅ እንደምትችሉ እናስተምራለን ማለት ነው። የዛሬ ትምህርታችን ይህን ይመስል ነበር። በሌላ ትምህርት እስክንገናኝ ሰናይ ቆይታ